ጀምሮ እስካሁን ድረስ በየዓመቱ ሲነገር ሲዘከር የቆየ ስለሆነ በዚሁ አካባቢ በተነሳው ከፍተኛ የፍንዳታ ቃጠሎ በአካባቢው የሚኖሩ ራሳቸውን ለማዳን ሲሯሯጡ ሲጣደፉ፣ በዚህ ቦታ ግን መድኃኔዓለም ደብረ ይባቤ ቅዱስ ያሬድ ቤተ ክርስቲያን ምንም ሳይነካ የዕለቱ በታሪክነት የሚያዙ በሰማዕትነት ሊመዘገቡ የሚችሉ ካህናት አባቶች ቅዳሴያቸውን እየቀደሱ ምንም ችግር ሳይፈጠር በመቅረቱ ይህ መድኃኔዓለም ድንቅ ስራ ስለሆነ በየዓመቱ እናከብረዋለን፣ እንዘክረዋለን። አምላካችን እግዚአብሔር ሁላችንን በሰላም በጤና ጠብቆ ስላደረሰን በድጋሚ ስሙ የተመሰገነ ይሁን። እናመስግነው። ዛሬም በተለያየ መልኩ የኑሮ ቃጠሎ፣ የነገር ቃጠሎ፣ የሕመም ቃጠሎ፣ የተለያዩ ችግሮች ይኖራሉና ቸሩ መድኃኔዓለም ለእሱ የሚሳነው ነገር ስለሌለ ከልዩ ልዩ ፈተናዎችና ችግሮች ሁሉ እንዲጠብቀንና እንዲሰውረን የእርሱ መልካም ፈቃዱ ይሆንልን። ሰዓቱ ስለሄደ ብዙ አልናገርም። ክቡር አባታችን ስለ ሕንፃው ስላስተባበሩልን ስለ ቅዱስ ያሬድ ገድል